በዚህ ሳምንት እግዚአብሔር አንድ በጣም አስፈላጊ ነገር ያስታውሰናል። በእርሱ ዘንድ የማታይ አይደለም። ኢየሱስ መራመድ የማይችል ሰው ሲያገኝ አይተናል። መንገዱ በተዘጋበት ጊዜም እንኳ ኢየሱስ እምነቱን አይቷል። ኢየሱስ ከዛፍ ስር ቆሞ ዘኬዎስን በስሙ ሲጠራው አይተናል። ኢየሱስ ስህተቶቹን አልፎ አዲስ ጅምር ሰጠው። በርጤሜዎስ ሲጮህ ኢየሱስ በመንገድ ላይ ቆሞ አየን። ሌሎች ዝም ለማሰኘት ቢሞክሩም እንኳ ኢየሱስ አዳመጥ። እነዚህ ታሪኮች ኃይለኛ እውነትን ያስታውሱናል። ኢየሱስ ትግልህን ያያል። ኢየሱስ ስምህን ያውቃል። ኢየሱስም ጩኸትህን ይሰማል። እንደ ሽባው ሰው መንቀሳቀስ እንደማትችል ሊሰማዎት ይችላል። እንደ ዘኬዎስ ሊፈረድብህ ይችላል። እንደ በርጤሜዎስ ችላ ሊልህ ይችላል። ነገር ግን ኢየሱስ አሁንም ለእርስዎ ይቆማል። በጣም ሥራ የበዛበት አይደለም። ብዙም አይርቅም እና ችላ አይልህም። እየጸለይክ ከሆነ መጸለይህን ቀጥል። እየጠራህ ከሆነ መጥራትህን ቀጥል። በእግዚአብሔር የምትታመኑ ከሆነ መታመንዎን ይቀጥሉ። ኢየሱስ ያይዎታል። ኢየሱስ ይሰማዎታል። አሁንም በሕይወቶ ውስጥ እየሠራ ነው። ይህ ማበረታቻ ከባረከዎት ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት እባክዎ ላይክ እና ሰብስክራይብ ያድርጉ።